ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኮላጅን እየተባለ በጣም እየተወራለት ያለ ይሄ ቫይታሚን እኔም እስኪ ልሞክረው ብዬ የሁላችሁ ገዝቼው ነበረ። አንዴ ብቻ ነው የተጠቀምኩት፣ አንዴ። ከዛ ግን እስኪ ቆይ ጎግል አድርገው ምንድነው ጥቅሙ፣ ምንድነው ሳይድ ኢፌክቱ ብዬ ቼክ ሳረገው በጣም ብዙ ነገራችንን ዳሜጅ እንደሚያደርግ ይናገራል። አሁን ይህንን ቪዲዮ ልሰራላችሁ የተነሳሁት ዶክተሩም ያስተዋውቀዋል፣ ሁላችሁም ቲክቶክ ላይ እያስተዋወቃችሁት ነው። ግን እያንዳንዳችን ሳይድ ኢፌክቱን አንብበነዋል ወይ? ጎግል አርገን እስኪ ጎግል አርጉና ምን ምናችንን ዳሜጅ እንደሚያደርግ ቼክ እናርገው። መጀመሪያ ለሰው ከማስተዋወቃችን በፊት፣ ለሰው ከመናገራችን በፊት እስኪ መጀመሪያ ምንድነው ያለው ችግር የሚለውን እናንብበው። ዝም ብለን በሰው እየተገፋን እየገዛን የሁላችሁ እኔም ራሱ ኮላጅን ሲባል ምንድነው ብዬ ገዝቼ ልክ አንድ ቀን ስወስደው ሰውነቴ የሆነ ሪያክሽን ሲያሳይ ይታየኛል። ወዲያውኑ ነው ያቆምኩት። ምንድነው ብዬ ግን ጎግል አድርጌ ያየሁት እያንዳንዱ የኩላሊት ችግር ያለባችሁ፣ የልብ ችግር ያለባችሁ፣ ራስ ምታት ችግር ያለባችሁ እያንዳንዱን ነገር ዘርዝሮ ይነግራችኋል። ዶክተር ሳታማክሩ ይህንን ነገር እንዳትወስዱ ይላል ራሱ ትዕዛዙ። እኔ እንግዲህ ይህን ነው መናገር የምችለው። የቻላችሁ ሰዎች እያንዳንዳችሁ ጎግል አርጋችሁ ተጠቀሙት። ዝም ብላችሁ እንዳትጠቀሙ። ይኸው ብሬን ነው ያከሰርኩት፣ አልጠቀመው። እያንዳንዱ ነገር ምን በዝርዝር ልነግራችሁ አልችልም። ምን ችግር እንዳለ እናንተ አይታችሁ አንብባችሁ ተረዱት። ይሄን ነው ምላችሁ። መጀመሪያ ሰው የሚለንን ሳይሆን ራሳችን ቼክ አርገን እንግዛ። እኔም ልክ ከሰው ሰምቼ ዝም ብዬ ከቲክቶክ ላይ ሁሉም ቦታ ብትሄዱ፣ የትም ቦታ ኢንስታግራም ላይ የትም ቦታ ብትሄዱ አለ ኮላጅን። ኢትዮጵያ በሙሉ ኮላጅን ላኩልን ነው ሁሉም ሰው የሚለው። መጀመሪያ ያለውን ችግር እንየው ከመጠቀማችን በፊት። ቫይታሚን፣ እያንዳንዱ ቫይታሚን የምንወስደው ምን አይነት ችግር እንዳለው የምናውቀው ነገር የለም። ጎግል አድርገን እንኳን አናነበውም። እናንብበው መጀመሪያ። አመሰግናለሁ። ይህን ቪዲዮ አሁን ልሰራ የተነሳሁት አንድ ዶክተር ሲናገር ስለሰማሁት ነው። ዶክተር ታውቃለህ አትችልም አላልኩ፣ ግን ደግሞ ጎግል አድርገህ ያለውን ችግር አስረዳቸው። ለእያንዳንዱ ሰው የሚጠቅመውንና የሚጎዳውን ነገር እያስረዳችሁ ብታረጉት ደስ ይላል። በተለይ ዶክተሮቹ። እኛ እንኳን ስለማናቅ ዝም ብለን ገዝተን እየሰማን እንጠቀማለን። ዶክተሮች ግን ይህን ነገር ታውቃላችሁ። እያንዳንዱ መድኃኒት ምን ችግር እንዳለ ሁሉ ታውቃላችሁ። ግን ያንን ግን መናገር አትፈልጉም። ይቅርታ አድርጉልኝ፣ አታውቁም እያልኩ ሳይሆን ግን ታውቃላችሁ፣ ደግሞ መናገር አትፈልጉም። ይቅርታ። በጣም አመሰግናለሁ።